ፍቅር የሌለው ትዳርና ዝናብ የሌለው ደመና አንድ ነው። ሁለቱም ያለ ዝናቡ ደመናው ያለ ፍቅር ደግሞ ትዳሩ ሁለቱ ዋጋ የላቸው። ምክንያቱም አንድ ቤት ውስጥ ባልና ሚስትን አስተሳስሮ በሰላም ሊያቆይ የሚችለው ፍቅርና ፍቅር ብቻ ስለሆነ ደመናውም ዝናብ ከሌለው ዋጋ የለውም። ያ ደመና ዛጋ ምንም የሚሰራው ነገር በነገራችን ላይ በዚሁ አጋጣሚ ዝናብ ያለው ከደመና በታች ነው። ከደመና በላይ ዝናብ የለም። የሚዘንበው ከደመና በታች ነውና ትዳሩም ሴቭ ሆኖ መኖር የሚችለው ከፍቅሩ በታች ፍቅሩ ካለ ብቻ ነው። ፍቅር ከሌለ ሁለቱ አንድ ቤት መኖራቸው አሁን አንዳንድ ሰው 10 ዓመት 20 ዓመት 30 ዓመት አብሮ ስለኖሩ የሚዋደዱ ይመስላል። ሰው ለጥቅምም ተሳስሮ አብሮ ይኖራል፣ ለክብሩም ብሎ አብሮ ተሳስሮ ይኖራል። በፍቅር መኖር ግን በጣም ይለያል። ሰው መተሳሰር ያለበት በፍቅርና በፍቅር ብቻ ነው። ያለችውን ትንሽ እድሜ ደስተኛ ሆኖ መኖር የሚችለው ምን ሲሆን ነው? ፍቅር ሲኖረው ነው። እሷ ለሱ ፍቅር ሲኖራት፣ እሱ ለሷ ፍቅር ሲኖር፣ እሷ እሱን ስታዳምጠው፣ እሱ እሷን ሲያዳምጣት፣ እሷ እሱን ስታከብረው፣ እሱ ደግሞ እሷን ሲያከብራት በፍቅር